ማን ዩናይትድ ዳግም ተፈትኖም ቢሆን ወደ ክብሩ መንበር እየተመለሰ ያለ ይመስላል። የታላላቆቹ ውድቀት ለጊዜው እንጂ ለዘላለም ወድቆ የሚቀር ግን አይደለም። በጥርጣሬ ደመና ተከቦ የነበረው የማንቸስተር ዩናይትድ በመጨረሻም ተፈትኖም ቢሆን ጣፋጭ 3 ነጥብ ይዞ ከኤቨርተን ምድር ተመልሷል። ቤንጃሚን ሴስኮ በወሳኝ ሰዓት ያስቆጠራት ያቺ ጎል የኤቨርተንን ደጋፊዎች አንደበት ያዘጋች፣ የዩናይትድን ደጋፊዎች ግን በደስታ ያሳበደች ነበረች። አሁን የደረጃ ሰንጠረዡ ሌላ መልክ ይዟል። ማንቸስተር ዩናይትድ ወደ ተገቢው ስፍራ ማለትም ወደ ቶፕ 4 በይፋ ተመልሷል። ማንቸስተር ዩናይትድ ከ6 ጨዋታ 5 አሸንፎ አንዳች አንቢትን አሁንም አንቢትን ሆኖ እየቀጠለው ነው ይላል። ስለ ጌሙ በደንብ ከማውራት በፊት ፈርስት ሃፍ ያልኩትን ተመልከታ። ሰከንድ ሃፍ ላይ ምን አለ በለኝ ሴስኮን ታገት አስገባውና ለውጥ ይፈጥርላል። ሴስኮ ማለት እንዳልኩት ሴስኮ ጌሙን ቀየረው ስነግረው እየነገርኩት ካሪክ ግን ሰማኝ። ፈርስት ሃፍ ያልኩት ቪዲዮ ሙሉ ለሙሉ ከችማ የካሪኩ ፓርት ትንሽ አጋግየው ነው መብሸቅ ስላለብሽ ማለት ስላሸነፍሽ ግን ከ6 ጨዋታ 5 ጨዋታ ስላሸነፍሽ ኦን ፎርም ስለሆንሽ ዛሬ አላበሽክሽ እንደውም በግል ለጠየቁኝ የማንቸስተር ዩናይትድ ደጋፊዎች የነገርኳቸውን ነገር ዛሬ በግልጽ ልንገራችሁ። ማንቸስተር ዩናይትድ ነው ሶስተኛ የሚጨርሰው ማንቸስተር ዩናይትድ ነው። አስቶን ቪላ ይወርዳል። ማንቸስተር ዩናይትድ ደግሞ ከቸልሲና ከሊቨርፑል የተሻለ አቋም ላይ ነው ያለው። ይሄ ደግሞ ይቀጥላል። ካሪክ ይቆይ ምናምን ደረጃ ድረስ እንዳትደርሱ እመኑኝ። ኦሊ ራሱ 17 ጌም እኮ አልተሸነፈም። ገባ ንፍጭል ያሉት ደጋፊዎች ይመጡና ሴስኮ ከጊዮከሬዝ ማንም ከጊዮከሬዝ ጋር እንዳይወዳደር ባይዘው ማለት ነው። ሁሉም ካስፈረሙት አጥቂዎች በሙሉ ጊዮከሬዝ ነው ጎል ያለው ከኢኪቲኬም ጨምሮ ማለት ነው። እናረጋጋው ገባ አይደል? ሳይችል ነው እንደዚህ ያገባው። ሳይችል እንደዚህ ያገባ ነው። ሲችል ደግሞ እንደሚችል ደግሞ ከኔ ስማው እርግጠኛ ነኝ ማለት ለዋንጫ ነው የምንጮት ምናምን የምትላሉት ደግሞ አሁንም ደነዝ እንደሆናችሁ ሶስተኛ ለትክክለኛ ዩናይትድ ደጋፊ ምን ያህል ፕሮግረስ እንደሆነ ታውቃለህ። ሶስተኛን ደግሞ ታገኙታላችሁ በእርግጠኝነት ነው በእርግጠኝነት ማለት የሚገርም ፎርም በቃ እንደዚህ የሚያፈገፍጉትን ሴስኮን እያረክ ሎንግ ቦል ምናምን እያራመድክ ትመታለህ። ከነገና ደግሞ ከተላልቅ ቡድኖች ደግሞ አራቱን ብሩኖ ኩኛ እያሽከረከክ ታጫውታለህ ማለት ነው። ካሪክ ከሌሎቹ ቡድኖች አንተ የተሻለ ፎርም ያለህ ትመስላለህ። ወጥር ወደ ሻምፒዮንስ ሊግ ጉዞ ደን ካሪክ እኛን ይዞ ደን ኦላን ይዞ ብለናል። አባቴ ከብዛት ጥራት ነው ከኳንቲቲ ኳሊቲ ምን ሆነሻል? ሎካልቲ ነኝ ዘን ብዬ የምራገጠው መርጬ ነው አባቴ ምን ሆነሻል? እንግዲህ ፍሬህን ያሟሟ የቋጠርክ ወያላ ነጋቲቡላ ምንም ማድረግ አይቻልም። ድክ ባልጫ አሙቄ ኤቨርተንን ለሹርም እሷን ነው የምበላው። እንግዲህ አባቴ ጾም ያዣል ምን ሆነሻል አባቴ? አይዞን እንግዲህ ወያላ አልተገናኘንም። እንግዲህ ሲጀመር ኤቨርተን ቲም ነው ብዬ እስከዚህ ሰዓት እንቅልፌን አጥቼ መቋጠሪ ወይኔ በላቸው። ልትቋጥር እንቅልፍን ሳተኛ በዚህ እኩለ ሌሊት ቢመታ መጋኛ በማን ልታሳብብ የማን ያለ ልትል ኤቨርተንን ስቅል ቋጣሪውን ቅጥል በልልኝ ምድረ ቀሪላ እኛ በእናትህ እንዴት ነው የምንችለው? ማንቸስተር ይቅደም ብለናል። 2026 ከገባ በፕሪሚየር ሊጉ ምንም አይነት ሽንፈትን ያልቀመሰው አንድ ቡድን ብቻ ነው። እሱም ማንቸስተር ዩናይትድ ይባላል። ያራዳ ልጆች ዛሬ ከኤቨርተን ጋር በያዙኝ ልቀቁኝ ነው። ኤቨርተን ሜዳ ሄዶ ጆሮ ግንዱን በለው መጥቷል ማለት ነው። ማንቸስተር ዩናይትድ ምንም ጥያቄ የለውም። የማይክል ካሪክ ቡድን እጅግ በጣም ኃይለኛ መሻሻል ላይ ነው ያለው። ያራዳ ልጅ 6ኛ ተከታታይ ጨዋታቸው ነው። ምንም አይነት ሽንፈት የለም። ይሄ እጅግ በጣም አስገራሚ ነው። ምን ብዬ ልንገር ማለት ነው። ኩኛ ለኢምቤሞ የሰጠው ኳስ ማለት ነው እንዴት ማስረዳት እንዳለብኝ አላቅም። የሚገርም ኳስ ነው። ከምንም ነው ኳሱን ነፍስ የዘራበት ማለት ነው። ኢምቤሙም ለሼስኮ ቆንጆ አርጎ አቀብሎ ቆንጆ ጎል አስቆጥሯል ማለት ነው። ማንቸስተር ዩናይትዶች ያም ቆንጆ 3 ነጥብ እንዲያገኙና ከአስቶን ቪላ ጋር ልዩነታቸው በ3 እንዲሆን ማድረግ ችሏል ማለት ነው። በጣም አስገራሚ ጨዋታ ነበረ። ማንቸስተር ዩናይትዶች አለተቻሉ ያራዳ ልጆች እያሳሳቁ ነቀነቁ ነው ጨዋታው። ስለሚቻለ ማንቹ ይታያል አይደል? እዚህ ጋር የዩናይትድ ያለፉት 6 የፕሪሚየር ሊግ ጨዋታዎች ናቸው አንደር ማይክል ካሪክ ማለት ነው። ትችላለህ ዘንድሮ ማለት ነው። ዘንድሮ ተያይዘን አብረን አንቺ እኔን እንዲህ ትገፊኛለሽ፣ እኔም እንደዚህ እየጎተትኩሽ እኔ ዋንጫውን እበላለሁ፣ አንቺ ቶፕ 4 ያብድለታል ፕሪሚየር ሊግ። ቤንጃሚን ሼሽኮ ጌም ቼንጀር
ቤንች ላይ ቁጭ ብሎ እስከ 70 ምናምን ወይ እስከ 60 ይቆያል። ተነስቶ ያስገባዋል፣ ያገባል ማለት ነው። ባለፈው ከዌስታም እሱ 1 ነጥብ ያዳራላችሁ ከዌስታም አቻ ስለወጣ ማርያምን ማሽቃበጣል ከዌስታም አቻ ስለወጣ ማለት ነው። መጥፎ ውጤት ያገኛችሁ የመሰላችሁ ብዙ ዩናይትድ ደጋፊዎች ነበራችሁ። ላለመውረድ የሚጫወት ቡድን ማለት ጭራሽ አዌይ ገጥመው እከክ የሆነ ቡድን እኮ እንጂ ካለፉት 6 ጨዋታዎች 5ቱንም አሸንፏል። ያራዳል ያሙ ጠምጥሚያም የሆነ ሰውዬ ነው ሲጀመር 5 አሸንፈው እንዳይቆረጡ ያረጋቸው። አንተ ዳመንስ እንዴት ነው የሚችለው? የሆነ ተኩስ የሆነ ኳስ ተመቶበት አዳ ነው በቃ ምን ኮምፎርታብል ነው ሲመታበት ይሄን ያህል አይደነጋግጥ። ፍሪ ኪክ ራሱ አንድ ሚገርም ጋርነር መተውበት ቅጭም ምን ያረጋል። ለማንኛውም ይመቻችሁ። 48 ነጥብ 3 ነጥብ ከቼላውና ከሊቨርፑል ከፍ ብላችኋል። እንዳያሳስበ ያራዳል ተሸነፈ ቢያሸንፉ ራሱ እኩል ነው የምትሆኑት ነጥብ። አምና ካቻምና ዝቅ ብሎ ዘንድሮ ግን ቶፕ 4 ለመግባት በስርዓት እየተንቀሳቀሰው ስላለው ቡድን ከመንገሬ በፊት ወያላ ተኝታል አልተኛ ኤቨርተንን ከተበቀልክ እንደዚህ ነው። 1-0 አይደል አሸንፎኝ ሄደ ሜዳ ላይ መጥቶ በ10 ተጫዋች በስተግራ ቀለል አድርጌ ስለ ሴስኮ ምናምን እማወራዋለሁ። ቀጣይ ቪዲዮ ላይ እንገናኝ። ወያላ ግን ተኝታል ቋጥራለሁ በ10 ተጫዋች እንኳን አስጥሏል እንኳን ሜዳው ላይ ሄደ በ10 ተኛ አንተ እንኳን ለዋንጫ እየተፎካከርክ ነው እንኳን የኔ ጀግናው ማንቸስተር ዩናይትድ ተኛ እያየው ይሄ እኮ ነው የሚፈልገው። እኔ ተናግሬያለሁ። ቋጠሯችን ሰርቷል። የእናንተ ብቻ አይደለም የኛም ቋጠሮን እንደዚህ ያደረጋችሁ ጎረቤቶቻችን። በቃ ይሄ ነው። ሴስኮ ነበር ፈርስት ቪዲዮ ላይ ተናግሬያለሁ። ሴስኮ ነበር የሚያስፈልገው ቡድኑ። እነ ካዝሜሮ ትንሽ መዳከም ነገር ይታይባቸው ነበር። ካዝሜሮና ሜኑ አማድ ራሱ ጥሩ አልነበረ ዛሬ ላይ ማለት ምን አይነት በቃ ውጤት አስጠብቀው ወጥተዋል ማለት ነው። ሜንታሊቲያቸው አሪፍ ነው። ቶፕ 4 ኢዝ ባክ ተመልሰውላቸዋል። በቃ እኔ ምንም ማለት የምችለው ነገር የለም። ስለዚህ ጨዋታ ገብቷል አይደለ? የሚፈልጉትና ትክክለኛ ውጤት ነው ይዘው የወጡት። ዴይ 1 ብሎ ደግሞ ሊጀምር ነው ያለ ባለ ጸጉራም ሰውዬ። ፕሪሚየር ሊግ ትክክለኛ ውሳኔ ነው የወሰዱት። የምሬ ነው የምላችሁ። የማንቸስተርን ጨዋታ ሰኞ ማታ 5 ሰዓት ማድረጋቸው ትክክለኛ ውሳኔ ነው። ለመሰላችሁ እንዴት ነው ይህንን ጨዋታ ቅዳሜና እሁድ ልናይ የምንችለው? አስቡት። በቅዳሜና በእሁድ ቀን እንዲህ አይነት ጨዋታ ብናይ ኖሮ ቀን ታንቀላፋለ። በቃ ቀን ታንቀላፋለ። ለማንኛውም ማለት ነው ማንቼ በግድ ነው በቃ አስገድዳን ያሸነፈችው። አስገድዳ ታግላ ምናምን አይደለም፣ አስገድዳን ያሸነፈችው። ቤንጃሚን ሴስኮ ተቀይሮ ገብቶ ጎል አስቆጥሮ አሸነፉ። ረረረረ ሴስኮ ካሪክና ሴስኮ ጋይስ በገገማውም ቢሆን እየለጠለጡ ነው እየለጠለጡ ከ6 ጨዋታ 5 አሸንፈዋል። ይሄ ሃኒሙን ነው ወይስ እንዴት ነው ነገር? እንጠብቀው እንዴ ካሪክን? እኔ ባይዘው በጣም ብዙ ኳሊቲ አይቼበታለሁ። በቃ በጣም ጸዴ ውሳኔዎች የሚወስን አሰልጣኝ ነው። የሚገርም ውሳኔ ማለት ነው። ዛሬ አሞሪም ቢሆን አሰልጣኛችሁ ዛሬ በእርግጠኝነት ተገርፋችሁ ነበር። ለማንኛውም ማንቼ ያሸንፋለች። አልዋሻችሁም፣ ቋጥረን ነበር። ጋዴሚት ኤቨርተን ድሮም አትመቸኝም። ጎረቤቴ ትቀልዳለህ እንዴ? እኛ እየደገፍን እንዴት ነው ነጥብ መጥለው? እንኳን ደስ አላችሁ ጎረቤቶቻችን። ለማንኛውም እኔ ካሁን በኋላ እኮ የወያላ ክለቡ ብቻ ሳይሆን ቋጥሯቸውም አይሰራም ብያቸዋለሁ። ይኸው አይሰራም። እኛ እያለን ሲቲ ቻምፒዮን ይሆናል፣ ማንቸስተር ዩናይትድ ደግሞ ቻምፒዮንስ ሊግ ይገባል። አለቀ በቃ። ይሄ ነው አቋማን ይዘን ስጀመር እንዴት ነው ሊያሸንፉ የሚችሉት? እና ዛሬ ተቋጥሮለታል፣ ተሳክቷል። ኤቨርተንን ከሜዳ ውጭ ሄደሽ ለጥፈሻል። ይመችስ፣ እንኳን ደስ አለሽ። እና በዚህ ደስታ ደግሞ ወደ ቀጣዩ ስራችን እንገባለን ማለት ነው። ለማንኛውም አሪፍ ጌም ነበረ። ሼሽኮም አገባ እንግዲህ በቃ እንዲህ ነው። አየሽኛ ቋጥረ ሲኖር ሁሉ ነገር ይከፋፈታል። እና እንኳን ደስ አላችሁ ጎረቤቶቻችን፣ ኮንግራ ብለናል። የወያላ ቋጥሮ ካሁን በኋላ አይሰራም ነግሬያለሁ። ጎረቤት እንዴ ወያኔ ምን እየጠበቃችሁ ነው? ተኙ እንጂ ምን እየጠበቃችሁ ነው እንዴ? ገና እንቅልፋችሁን አታችሁ የምታሳልፉባቸው ብዙ ቀናቶች አሉ እኮ። ሲቲ ዋንጫ ሲበላ እኔ 3ኛ ሆናለሁ። እንደዚህ አጣብቀን ነው ሊጉን የምንጨርሰው እኮ። ማንቸስተር ዩናይትድ ሲጫወት የሊጉ መሪ የሚጫወት እኮ ነው የሚመስለው። ምንድነው? እንዴት ነው የምታምሩት? በተለይ ደግሞ ፈርስት ሃፍ። በዛሬው ጨዋታ ግን ይሄ ውሳ ይመቸው። ቤንጃሚን
ቤንጃሚን ሼሽኮ እጅግ አስገራሚ ቅያሬ ዛሬም ሱፐር ሰብ ሆኖ ማንቸስተር ዩናይትድን አሸናፊ ማድረግ የቻለች እጅግ ወሳኝ ጎል አስቆጥሯል። ምን አይነት ድንቅ ተቀያሪ የሆነ ነው የተጫዋች ከጨዋታ ወደ ጨዋታ ማንቸስተር ዩናይትዶችን ተቀይሮ እየገባ እየታደጋቸው ይገኛል። ማንቸስተር ዩናይትድ በተቸገረበት ምሽት እንግዲህ ወደ ኤቨርተን ሜዳ አቅንቶ 1-0 በሆነ ጠባብ ውጤት ጣፋጭ 3 ነጥቦችን አሳክቷል። የማቲያስ ኩኛና የብራያን ምቤሞን ጥራት እንግዲህ በመጨረሻም ለመመልከት ችለናል። ለማንኛውም ስለ አስደናቂውና ጣፋጭ የማንቸስተር ዩናይትድ የምሽቱ ድል እንደዚሁም ስለ ቤንጃሚን ሼሽኮ አስደናቂ ጎል ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አልነገሩሽም ወይ? ዋን ፒስ ስማ፣ ብድሩን የማይመልስ ወንድ ልጅ አይወለድ። ነግሬሃለሁ እኮ ይሄ ኢቋማ በላይ የመጣ እንዳለ ተበተን። እኛም በቃለን ብያለሁ። በቃ እኛም በቃለን። ይሄ ነው ዩናይትድ። ነግሬሃለሁ። እንቅልፍህን አተህ ታድራታለህ ብዬ እኮ ቀድሜ ነግሬሃለሁ። አትሰማም እንጂ ይሄ ነው ማንቸስተር። የኔ ሴላሜንስ በራሪው የኔ ዘላዩ ቤንጃሚን ሴስኮ በቃ ይሄ ነው ማንቸስተር። እንዴ ምንድነው ይሄ ክለብ? አረ ቢስሚላህ እንደዚህ ይቻላል እንዴ? ቆይ አንድ አሰልጣኝ ከመጀመሪያ 6 ጨዋታዎች ትላልቅ ክለብ ከሜዳ ውጪ ምናምን ገጥሞ 5ቱን አሸንፎ አንዳቸው ይወጣል። ሽንፈት 0 ወፍ እንዴ! በምንድን ያነሳሳው? ስንት አሰልጣኝ መጥቶ ባልተሞከረ ነገር የለ። የት መሰለ ያላስመሰከሩበት አሰልጣኞች የለ። በየሊጉ ያስመሰከሩ አሰልጣኞች መጥተው ያልቻሉትን አንድ ልምድ የሌለው አሰልጣኝ ከግማሽ ሲዝን ተረክቦ ባንዴ እንዴት እንደዚህ ከአቻም አይደለም መነሳት እንዲህ በድል ተነስተ እዛው ድል ላይ ትቆማለህ? እኔ አሁን ወላሂ አጨብጭቤያለሁ። በቃ ከአቅም በላይ ምክንያቱም ምን አባ እንደዚህ ይሄን አይኔን መክደን አለብኝ። ይሄንን ውጤት ተቆሜ ግግም ብዬ ለማምጣት የግድ አይኔ መጨፈን አለብኝ። በቃ አፍን አዘጋ። እንግዲህ ተመልከቱ፣ በዚህ በአንድ ሲዝን ነው ኤቨርተን በ10 ተጫዋች በሜዳ አሸንፎ ምን ያህል እንደተቀየርክ የምታውቀው በ11 ከሜዳ ውጪ ገብተህለት አሸነፍክ። በቃ አንዳንዴ መቀበል ያለብን መቀበል ጥሩ ነው። ቀጣይ ቪዲዮ ላይ ይሳደባል። ለካ እንዲሁም ተልከስክሶ ነጥብ ይገኛል። 20 ቀን አርፈሽ ይሄ ነው ፐርፎርማንስሽ። በቃ 20 ቀን ተኝተሽ አይሻሽቱ